ቲጂ ባክሽን መልሽልኝ በአንድ ቪዲዮ ብዙ ፎቶዎችን ስንፖስት ያለ ካፕከት በራሱ እንዲቀያየር እንዴት ነው የምናደርገው? በጣም ቀላል የሚመስል ግን በጣም ብዙዎቻችሁ ማወቅ የምትፈልጉት ማወቅ ያለባችሁ ጥያቄ ነው። እንዴት እንደሆነ ላሳያችሁ። ቲክታክ ካሜራ ላይ ፎቶግራፍ ሚለውን አድርጉት። ከዛ ጋላሪ ላይ ይሄን ነክታችሁ ግቡ። ጋላሪ ላይ የምትፈልጉትን ያክል ፎቶግራፍ ሴሌክት አድርጋችሁ ኔክስት በሉት። ከዛ እንደምታዩት ይሄው ይመጣላችኋል አይደለ? ኦርደር ማድረግ ስትፈልጉ ፎቶግራፉን ጫን ታደርጉና ወደምትፈልጉበት አንደኛ ሁለተኛ የምትፈልጉበት ላይ አስቀምጡት። ድሌት ማድረግ ከፈለጋችሁ ሳታስቡት የገባ ጫን አድርጋችሁ እዚች ጋር ድሌት አድርጉት። ከዛ እቺን ጠቋሚ ያሳያችሁን ንኩ። እዚህ ላይ ነው እንግዲህ መቀያየሪያው ይመጣላችሁ። በቃ በቀላሉ እዚህ ጋር የምትፈልጉትን አይነት መቀያየሪያ ከሙዚቃ ጋር ያመጣላችኋል። እዚህ ጋር እንደምትመለከቱት ሙዚቃ አብሮ ነው የሚያመጣው። ሙዚቃውን ካልፈለጋችሁ ደግሞ ሙዚቃውን ማጥፋት ከዛ የራሳችሁን ሙዚቃ መጨመር ትችላላችሁ። ይሄን ኦሪጂናል ሳውንድ ነው ክሊክ አድርጉ። ከዛ እዚህ ጋር ወደ ውስጥ ይዟችሁ ይገባል። ፌቨራይት ያደረጋችሁት ካለ ወይም ሬሰንት ላይ የተጠቀማችሁት ወይ ሰርች ማድረግ የምትፈልጉት ካለ ሙዚቃችሁን የምትፈልጉትን አስገቡ። ልክ እንደዚህ ቪዲዮ ያያችሁትን ይመስላል። ከቪዲዮ አዲስ ነገር እንዳገኛችሁበትና እንደወደዳችሁት እርግጠኛ ነኝ እና አዳዲስ ሰዎች ፎሎ፣ ሌሎቻችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ቻው